አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? እኔ ያለሁ አልሐምዱሊላህ ተመልሼ መጥቻለሁኝ። ያው በጣም የሚያምር ሰርግ ነው የና አብርሽና ሩታ ማለት ነው። በጣም ደስ የሚል ነው። እንኳን ደስ ያላችሁ። ደስ ብሎኛል። እኔ በጣም ነው ደስ ያለኝ እና በቃ ውድ ቤተሰቦቼ እኔን ነው ላይክ፣ ሰብስክራይብ፣ ሸር በማድረግ እገዙኝ። እንግዲህ ያው ቪዲዮዬን የደረሳችሁ ሰብስክራይብ እያደረጋችሁ ቤተሰቡን ውድ ቤተሰብ የሀገሬ ልጆች ሰብስክራይብ ሁሌም እንደምላችሁ ማለት ነው። ስገባም ስወጣም ሁሉ ጊዜ ለምናችኋለሁ። ሰብስክራይብ አድርጉኝ። አይከፈልበትም። እኔን ይጠቅማል፣ እናንተን አይጎዳም። ያደረጋችሁ ደግሞ ከልብ ነው ምስጋናዬ። በጣም ነው የምወዳችሁ ውዶቼ። እና የነ ሩታና የአብርሽ ሰርግ እና የሩታ በቃ በጣም ዋው 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 ነው። በጣም አምሯል እና ያው ደስ ስላለኝ አይ በዚህማ መስራት አለብኝ ታልሰራ አላድርም ብዬ ነው። ደክሞኝ ነበር ስራ ላይ ውዬ በጣም ነበር የደከመኝ። ግን በቃ እኔ ምን ነው ዱባይ በሆንኩ ነው ያስባለኝ። ዱባይ በሆን በጣም እጎበኛቸው ነበር። ያው የቅናት ወሬ ነው። አንዳንድ ሰዎች እየወጡ የመዳም ቅመሞችን የሚሳደቡ አሉ። እናንተ እንዲሆናችሁ ምን አገባችሁ? እውነት አዋጥተውላቸውም ከሆነ አርገውላቸውም ከሆነ እሰየው። ምን አገባችሁ እናንተ? ቆይ ምንድን ናችሁ? ምን ቤት ናችሁ? ሰው የኛ ሰው የሚያምርበትን አይወድም፣ የሚያልፍለትን አይወድም፣ የሚሰራ ሰው አይወድም። ማበረታታት ባህላችን አይደለምና ነው ማለት ነው። እና እኔ በጣም ደስ ብሎኛል። ዋው ብያለሁ። ማሻላ በጣም የሚያምር ነበር። የመዳም ቅመሞችም አድምቀውታል፣ ሄደዋል። በቃ ዱባይ በሆንኩ ነው ያልኩት። እና ደግሞ አንዳንድ ሰዎች በሚዲያ ላይ እንትን የምትሉ እረፉ። ምንም የሚያገባችሁ የሚመለከታችሁ ነገር የለም፣ እረፉ። በነገራችን ላይ አብርሽ ሊቭ ላይ ሁላችሁንም ጠርቻችኋለሁ። ሁላችሁም የመዳም ቅመሞች ጓደኞቼ እኛን የምትወዱ ሁሉ ሁላችሁም ቶሎ ተጋብዛችኋል እያለ ሲጠራ ነበር። ደግሞ ምን አለ እያስከፈሉ ነው እና አብርሽ እያስከፈሉ ነው የሚያስገቡት እያሉ እያወሩ ነው። እኔ ምንም የምናስከፍለው ነገር የለም፣ ምንም የምናስከፍላችሁ ነገር የለም። እንዲያውም ተፈለጋችሁ ከቤታችሁ ትሬት የሚያረጋችሁ የሚያመጣችሁ ከሌለ መኪና ይዘን ቢክ እናረጋችኋለን፣ ተኛ ጋር እናመጣችኋለን እያለ ነበር አብርሽ ማለት ነው። እንኳን ገንዘብ ክፈሉ ይሊል ማለት ነው። እና እነሱ ሰው አሁን ሚዲያ ላይ ሰው ስም ለማጥፋት ገንዘብ እያስከፈሉ ነው የሚያስገቧቸው። እንደ ኮንሰርት። ይሄ እኮ ኮንሰርት አይደለም፣ ሰርግ ነው፣ ደስታ ነው። በቃ ቤተሰቦቻቸው ታድመው ቁጭ ብለው ቢያዩ ደስ ይላል እንጂ ኮንሰርት የሙዚቃ ኮንሰርት አይደለም የተዘጋጀው። ስለዚህ ታለ ስማቸው ስም አትጫኑ፣ ያላሉትን ብለዋል አትበሉ። የቅናት ወሬ ይመስልባችኋል። እኔ በጣም ደስ እና የቅናት ወሬ ነው የሚመስልባችሁ። አርፋችሁ ተቀመጡ። እውነቴን ነው። እኔ በጣም ነው ደስ ያለኝ። እኔ በራሴ ዱባይ ብሆን አልተውም ነበር፣ እሄድ ነበር። ሄጄ በቃ ደስታቸውን እካፈል ነበር። እኔ እዛ አሁን ደስ እንዲያለኝ ማለት ነው። በጣም ነው ደስ ያለኝ። የሰው ልጅ ሲደሰት፣ የሰው ልጅ ሲያምርበት፣ የሰው ልጅ ሲያልፍለት፣ የሰው ልጅ ከፍ ሲል፣ የሰው ልጅ ከፍታ አትጥሉ፣ አትንጫጩ። ሚዲያ ላይ ምን አገባችሁ? ቲክታክ ሰፈር ግማሹ በበግ እያስመሰለ የበግ ጩኸት፣ ግማሹ የሆነ ባለፈ ተጣልተው እሷም እሱም ያኔ ጥሩ ሁኔታ ላይ አልነበሩም። አብረሽም ሩታም ታውቃላችሁ እስከ ማልቀስ ድረስ ደርሰው ነበር። እሱም ያለቅሳል፣ እሷም ታለቅሳለች። ያው ፍቅር ስላለ በመሀላቸው ማለት ነው። እና መቼም ፍቅር ያለው ነው የሚያለቅሰው፣ የሚዋደድ ሰው ነው የሚያለቅሰው። ዝም ብሎ ተሚዲያ ላይ አያለቅሱም። እና ያን ፊታቸውን ተዛ ላይ አሁን ዳውንሎድ እያደረጉ ተፊቱ እንትናቸው ማለት ነው ቪዲዮዋቸው ዳውንሎድ እያደረጉ ቲክታክ ላይ ይጭናሉ። በበግ ጩኸት በምናምን እያቀናበሩ ይሄ ምንም ነገር የትም አያደርሳችሁም። የሰው ልጅ በቃ ወደ ላይ ሲል ወደ ታች እያላችሁ መኮርኮም ይቅርባችሁ እላችኋለሁ። ዋናው ነገር ምንድን ነው? መተባበር፣ ሰብስክራይብ መደራረግ፣ ላይክ መደራረግ፣ ሸር መደራረግ፣ አይዟችሁ በርቱ ማለት። እነዚህ ልጆች እኮ ቢሰሩ እኛን ቢያዝናኑ የሚከፍላቸው ዩቱብ ነው። ተማንም ኪስ ገብተው እኮ አያወጡም። ጎበዝ ናቸው። እኔ በስራቸው ታላደንቃቸው አላልፍም። እኔ የሚገርማቸው ነገር የሚሰራ ሰው በጣም ነው የምወደው። በቃ የሚሰራ ሰው ወዳለሁ። ስለዚህ
በቃ እባካችሁን የኢትዮጵያን ባህል እንደዚህ የሚሰራ ሰው አበረታቱ። ሁሌ ወደታይ በኩርኩም አትበሉ። ትላልቆችም የድሮ ዩቱበሮችም ቲክቶከሮችም አዳዲስ የመጣችሁም አትንጫጩ ለማለት ነው። እኔ ልጆቹን በቃ ሳላደንቃቸው አላልፍም አልኳችሁ። ድንቅ ነው ስራቸው፣ ድንቅ ነው። ይመቻችሁ፣ ፏ ብትን በሉ። የዛሬው ሰርግ ወላሂ የትም የለ እና ሩታዬ አብረሽ ሩታዬ በጣም የምንወድሽ ነው። ዱባይ በሆንኩ ብዬ ተመኝቻለሁ እኔ በራሴ ማለት ነው። ዱባዮች እድለኛ ናቸው እውነት። ወጥታችሁ ተነሱ ጋር ፏ ብትንላችሁ ተደስታችሁ በማምሸታችሁ በጣም እኔ ደስ ብሎኛል አሁን እና ያው እኔ ቲክታክ እየገባሁ እያየሁ ነበር። የሰው ሞራል አትስበሩ፣ ግን በእናንተ ማንም አይሰበርም። የሚገርማችሁ ነገር መስሏችሁ ነው። ይሄ እንዲህ ያለ ባህልና ልማድ ተውት እና ያው ጓደኞቹ እነ ይስሐቅ አሉ። በቃ ይሄ ናቲ የሚባለው ልጅ ራሱ ዱባይ ማስታወቂያ ምናምን የሚሰራው ምን ልበላችሁ፣ ብዙ ልጆች ናቸው የተገኙት። የመዲያም ቅመሞችን በቃ ምችት ይበላችሁ፣ ፏ ብትን በሉ። ለእነዚህ ቲክታክ ላይ እየወጡ ስማችሁን ለሚያጠፉ በቃ ጆሮ አትስጧቸው። ተቻላችሁ እንደ አብረሽና እንደ ሩታ መሆን እንችላለን። እያንዳንዳችን ሁላችንም ከተዋደርን ማለት ነው። ከተዋደርን እኛ ኢትዮጵያውያን፣ እኛ የመዲያም ቅመሞች አብረሽንና ሩታ መሆን እንችላለን። የቲክታክ አካውንት ከፍተን ታዋቂ መሆን እንችላለን። የዩቱብ አካውንት ከፍተን ታዋቂ መሆን እንችላለን። እስበሳችን ተተዋደድና ተተረዳዳን ማለት ነው። የሚያዋጣው መዋደድ መረዳዳት እንጂ አንዱን አንዱ ዝቅ ማድረግ፣ አንዱን አንዱ በሌለበት ማንሳት፣ ከፍ ዝቅ ማድረግ፣ ይሄ ማንም የትም አያደርሰንም። ባህላችንን መረዳዳት እናድርገው። ኦኬ እና አሁን እነዚህ ልጅ ብታበረታቷቸው በቃ እናንተ እኛ እርስ በርሳችን እንበረታታለን ማለት ነው እንዴ። በቃ እነሱ የሚሰሩት ድንቅ ነው። እኔ ለራሴ እውነት ነው የምላችሁ። አንዳንዶቹማ የቅናት ወሬ ነው፣ የቅናት ወሬ። ይህን ቻናል ከፍተው እንኳን እነሱ መስራት የማይችሉ ወንዱም ሴቱም ማለት ነው ቲክታክ ላይ ያለ ቀናተኛ እንዳለ ቀናተኛ የቅናት ወሬ ነው የሚዋሩት። እና የቅናተኛ ወሬ አትስሙ፣ ፏ ብትን በሉ። ይመቻችሁ ውዶች፣ ምችት ይበላችሁ። እኔ ዛሬ ዱባይ በሆንኩ ብዬ ተመኝቻለሁ። ኢትዮጵያ ራሱ እንደዛ ያለ ሰርግ አይቼ አላውቅም። አሁን ለታኮ ነው የገቡት። የሰው መውደድ ይስጣችሁ፣ እውነቴን ነው የምላችሁ። የሰው መውደድ ይስጣችሁ። ምንም ሁሉንም ተውት። የሰው ልጅ የሰው መውደድ ተሰጠው የትም ይሁን የት ያምርበታል። እና እንኳን ደስ ያላችሁ ብያለሁ። እንደው ቪዲዮ ላይክ ሸር እያደረጋችሁ ነገ የኔም ቻናል ያድጋል። ያው ሁኔታዬን በየገባሁ ሰዓት እነግራችኋለሁ። ፊት ለፊት እንኳ ወጥቼ ለመስራት አይመቸኝም ያለሁበት ማለት ነው። ለዛ ነው ከካሜራ ጀርባ ሆኜ የምሰራላችሁ። አላህ ብሎ በአገሬ ታስገባኝ። እኔም ጓደኞቼን ኦዲየንሶቼን የሚያስደስት በቃ የሚያዝናና ቤተሰቦች ፊት ለፊት ሆኜ ከእናንተ ጋር የምሰራለሁ ያድርገኝ። ስለማይመቸኝ ነው ብዙ ጊዜ እነግራችኋለሁ ፊት ለፊት ለመውጣት ማለት ነው። እና ሁሌ እንደምላችሁ እንደዛ ነው ውድ ቤተሰቦቼ። ሁሌ እንደምነግራችሁ ነው የሰው ልጅ መረዳዳት፣ መደጋገፍ፣ መወዳደስ። እርግጥ ነው መጥፎ ነገር ስናይ አንድ ሰው መጥፎ ነገር ሲሰራ አይ ማለት አለብን። ግን እነዚህ ልጆች ማንንም አይደርሱ፣ በፖለቲካ የሉ፣ ሰው አይሳደቡ፣ እከሌ እንዲህ ናት እከሌ እንዲህ ናት እያሉ ሚዲያ ላይ እያመጡ አያዋርዱ። በራሳቸው ነው የሚሰሩት። በራሳቸው ፏብትን በራሳቸው አይዲያ ነው የሚሰሩት። በቃ በራሳቸው አይዲያ እኛን የሚያዝናኑ በራሳቸው። ለምን እሺ በቃ አሁን ተነዚህ ላይ ምን ታዋጡላችኋላችሁ? ሰው አይሳደቡም። እናንተ የምትወዱት ተሳዳቢዎችን ሰው እያመጡ ሚዲያ ላይ የሚያዋርዱት ፖለቲካ የሚያወካውን የእነሱን ያህል ዝቅ አታረጉ። ስለዚህ እነዚህ ልጆች እኛም ይልመድብን ነው የምለው። ሰርተን እንጠቀም
ኢንተርኔት እጃችን ላይ ባለው ስልክ ኢንተርኔት ሞልተን እንደነሱ ታታሪ ሆነን ሲሰርተን እንጠቀም። እስበሳችን ተዋዴን ላይክ ሸር እየተደራረግን በቃ ትሬት እየተደራረግን እንደነሱ እንደግ እንደነሱ እንወደድ እላችኋለሁ። በተረፈ ቪዲዮዬን ላይክ ሸር በማድረግ